እንኳን ደህና መጣችሁ። ቻፕተር 1 ይዤላችሁ መጥቻለሁ። ፊዚክስ ኤንድ ሂውማን ሶሳይቲ ይላል። በኢንትሮዳክሽን ላይ እንዳያችሁት በጣም ቀላል የሚባል ቻፕተር ነው። ነገር ግን ቲዎሪ ፓርት ሊመጣበት ይችላል። ማየት አለብን ማለት ነው። አዝ ኢንትሮዳክሽን እንዲሆነን ፊዚክስ እዚህ ጋር እንደምታዩት ፊዚክስ ኢዝ ኤ ማጀር ድራይቨር ፎርስ። እዚህ ጋር ማጀር ድራይቭ ኦፍ ኢኖቬሽን ለኢኖቬሽኖች ወይም ደግሞ ማንኛውም አይነት ኢኖቬት የሚደረግ ነገር ድራይቨር ፎርስ ወይም ደግሞ ምክንያቱ መንሻው ምንድነው? ፊዚክስ ነው ይለናል። and economic growth in the worldwide in sectors ranging from energy ከኤነርጂ ያለውን ከሴኩሪቲ አድቫንስድ የሆኑ ማኒፋክቸሪንግ ኢንዱስትሪዎች ዳታ ኤክስትራክሽን ኤንድ አናሊሲስ ሄልዝ ኬር ኤንድ ዲያግኖስቲክ ፋይናንስ ኮሚኒኬሽን ኤቭሪቲንግ ኢኖቬሽን የሚያስፈልገው ነገር ድራይቨር ፎርስ ወይም ደግሞ ከምንድን ነው የሚነሳው? እውቀቱ ከፊዚክስ ነው የሚነሳው ማለት ነው። ማንኛውም ኢኖቬተር መሆን የሚፈልግ ሰው ከሆነ ፊዚክስ ማጥናት አለበት ማለት ነው። ፊዚክስን ስታጠኑ ጥቅሙን ካልገባችሁ ምኑን ብላችሁ ነው የምታጠኑት ነው። ፊዚክስ የምታጠኑት ጥቅሙን አይታችሁ ነው የምታጠኑት ማለት ነው። በፋይናንስም ይሁን ኮሚኒኬሽን፣ ሄልዝ ኬር ዋትኤቨር ኢኖቬሽን የሚያስፈልገው ነገር ከሆነ የፊዚክስ እውቀትን ኢንቮልቭ ያደርጋል ማለት ነው። ይሄንን አዝ ኢንትሮዳክሽን ነው። የመጀመሪያውን ፓርት 1.1 ምንድነው? ኢምፖርታንስ ኦፍ ፊዚክስ ኢን ሶሳይቲ ይላል። በማህበረሰቡ ፊዚክስ ምንድነው ጥቅሙ የሚለውን እናያለን ማለት ነው። በመጨረሻ ላይ ይህንን ቻፕተር ከጨረሳችሁ በኋላ ኤክስፕሌን ዘ ኢምፖርታንስ ኦፍ ፊዚክስ ቱ ዘ ሶሳይቲ። ስለዚህ ኢምፖርታንስ ኦፍ ፊዚክስ ቱ ዘ ሶሳይቲ የሚለው ፊዚክስ ኢዝ one of the sciences that generate fundamental knowledge needed for the future technological advancement። በቅድም እንዳልኩት ለቴክኖሎጂካል አድቫንስመንት ወይም ደግሞ ለቴክኖሎጂ ለመምጣት ዋና ከሚባሉት እና one of the sciences። ለምንድን ነው one of the sciences ያሉት? ምክንያቱም ፊዚክስ ብቻውን አይደለም የሚያጠናው፣ ናቹራል ሳይንስ አይደለም። ናቹራል ሳይንስ ከሆነ ደግሞ አንዱን ሳብጀክት ከሌላ ሳብጀክት ኦቨርላፕ ያደርጋል ማለት ነው። ከሌላ ሳብጀክት ሆኖ የሚያጠና ፋንዳሜንታል ኖሌጅ የሚያስፈልጋችሁ ዋና የሚባሉትን የሚያስፈልጋችሁን እውቀቶች ያስንቃቸዋል ማለት ነው። ይህንን እውቀት ተጠቅማችሁ ደግሞ ዋትኤቨር ፊቸር ቴክኖሎጂካል አድቫንስ የሚባሉትን ኢኖቬት እንድታደርጉ ያስችላችኋል ፊዚክስ ማለት ነው። ዊል ኮንቲኒው ቱ ድራይቭ the economic engines of the world። ኢኮኖሚክ ኢንጂኑን ድራይቭ ያደርገዋል ወይም ደግሞ እንዲነሳሳ ያደርገዋል ማለት ነው። ፊዚክስ ኮንትሪቢዩት ቱ ዘ ቴክኖሎጂካል ኢንፍራስትራክቸር። ለቴክኖሎጂካል ኢንፍራስትራክቸር ፊዚክስ ኮንትሪቢዩት ያደርጋል ወይም ደግሞ ይጠቅማል ማለት ነው። and provide trained personnel needed to take advantage of scientific advances and discoveries። ፐርሰናል ማለት እውቀት ያላቸውን ፕሮፌሽናል ማለት ነው። የፊዚክስ የተማረ ሰው ለምሳሌ በእውቀቱ ወይም ደግሞ በችሎታ ለቴክኖሎጂካል ኢንፍራስትራክቸር የሚሆን ግብአት ይሆናል ማለት ነው። የሰው ኃይል ይሆናል ማለት ነው። ፐርሰናል ማለት ፕሮፌሽናል የሆኑ የፊዚክስ እውቀት ያላቸውን ሳይንቲፊክ ዲስከቨሪስ እና ሳይንቲፊክ አድቫንስድ የሆነ እውቀት የሚጠቅሙ ሰዎች ያበረክታል ማለት ነው። እናንተን ለምሳሌ ፊዚክስ ስትማሩ ፐርሰናል የፊዚክስ ፐርሰናል ትባላላችሁ ማለት ነው። ትሬንድ የሆኑ ፐርሰናል ኮንትሪቢዩት ያደርጋል ማለት ነው። ፊዚክስ ኢዝ አን ኢምፖርታንት ኤሌመንት ኢን ዘ ኤጁኬሽን ኦፍ ኬሚስትስ ኢንጂነርስ ኤንድ ኮምፒውተር ሳይንስስ። ፊዚክስ ለምሳሌ ኬሚስት ለምንድን ነው ኬሚስት ኢምፖርታንት የሚባለውን ኤሌመንት ለኬሚስቶች እና ለኢንጂነሮች ወይም ደግሞ ለኮምፒውተር ሳይንቲስቶች ይሰጣል ሲለን ለምንድን ነው ኬሚስት ያለው? የኬሚስትሪ እውቀት አይደለም የሚያስፈልጋቸው፣ ነገር ግን የኬሚስትሪ እውቀት ብቻ ሳይሆን ኦቨርላፕ ስለሚያደርጉ ናቹራል ሳይንስ ኦቨርላፕ ስለሚያደርጉ ኬሚስቶችን ለራሱ የፊዚክስ እውቀት ያስፈልጋቸዋል ማለት ነው። ኢንጂነሮች ለምሳሌ ምን የሚል ቻፕተር ያስፈልጋቸዋል? ለምሳሌ ኢንጂነሮች ከሆኑ ቬክተር ለምሳሌ ያስፈልጋቸዋል ማለት ነው።
ቬክተር ያስፈልጋቸዋል። ቻፕተር 2 ስንደርስ ስለ ቬክተር አሳያቸዋለሁ። ነገር ግን ለኢንጂነሮች እና ለኮምፒውተር ሳይንቲስቶች ቬክተር የሚለውን ያስፈልጋቸዋል ለምሳሌ ማለት ነው። እሱን ደግሞ በፊዚክስ ነው የሚጠና ማለት ነው። as well as practitioners of the other physical and biomedical science ለባዮሜዲካል ሳይንስ ወይም ደግሞ ጤና ላይ የሚያጠኑ ሰዎች ለምሳሌ የሚጠቀሟቸው ብዙ ነገሮች አሉ፣ ብዙ ኢኖቬሽኖች አሉ። ሰው እነሱም ደግሞ በፊዚክስ ነው የሚሰሩት። ሰው ፕራክቲሽነሮች ሌላ ፊልድ ለሚሰሩ ሰዎችም ይጠቅማል ማለት ነው። The future of any country and its contribution to the global economy is linked to its ability to develop its human capital in the field of science and engineering። ለምሳሌ ኢትዮጵያ አብዛኛው ኖቲሰብል የሆነ ወይም ደግሞ የሚታይ ነገር አደገች የምትባለውን ኢንፍራስትራክቸሯን አይተህ ነው። ለምሳሌ የአስፋልት መንገዱን፣ የሆስፒታል አሰራሩን፣ ኢንፍራስትራክቸር ዋራቨር ህንፃዎችን አይተን ነው አደገች አላደገች የምንለው። ለምሳሌ አዲስ አበባ ብታዩ ያለውን የኮሪደር ልማቱ ብታዩ እያደገች ነው የሚያስብል ነገር ነው ማለት ነው። ይህንን ሁሉ የሚሰራው ደግሞ በፊዚክስ በተማረ ሰው ነው ማለት ነው። ፊዚክስ የተማረው ሰው ስታይ ነው ሀገር አደገች የሚባለውን ማለት ነው። Through its scientists and engineers, it is able to develop ኢንፍራስትራክቸሮችን ዴቨሎፕ ታደርጋለች ማለት ነው። ለምሳሌ ሜካኒካል ኢንጂነሪንግ መግባት የምትፈልጉ ከሆነ ፊዚክስ ያስፈልጋቸዋል ማለት ነው። እንደ ሀገር ፊዚክስ በጣም አስፈላጊ ነው ማለት ነው። ማንኛውም ኢንፍራስትራክቸር የሚሰራው እና ፋክተሪዎች ፎር ትሬድ ኤንድ ኢንዱስትሪ የሚሉትን በሙሉ ፋክተሪዎች የሚሰሩት በፊዚክስ እውቀት ነው ማለት ነው። ፊዚክስ extends and enhances our understanding of other disciplines። ያኛው ደግሞ ኦቨርላፕ ያደርጋሉ ያልኳችሁን ማለት ነው። ምንድነው ፊዚክስ ኤክስተንድ የሚያደርገው ወይም ደግሞ የሌላ ዲስፕሊን ሌላ ሳብጀክት ማለት ነው። ዲስፕሊን ማለት ሌላ ሳብጀክት ማለት ነው። የእነሱን እውቀታችን እንዲያድግ ያደርገዋል ማለት ነው። ለምሳሌ እዚህ ጋር ብትመጡ ኮምፒውተር ሳይንቲስት የፊዚክስን እውቀት ያስፈልጋቸዋል። ለምሳሌ ቬክተር የሚለውን ያስፈልጋቸዋል ብዬ ስላችሁ ምንድነው ፊዚክስ የኮምፒውተር ሳይንቲስቶች ስለ ኮምፒውተር ያላቸውን እውቀት እንዲያድግ ያደርገዋል፣ ኤክስተንድ ያደርገዋል፣ ኢንሃንስ ያደርገዋል ማለት ነው። ሳች አዝ ኤርዝ ለምሳሌ ስለ ኤርዝ ማወቅ ከፈለግን የፊዚክስ እውቀት በደንብ ለምሳሌ ጂኦሎጂ የሚለውን ስለ ኤርዝ የሚያጠናውን ፊዚክስ እውቀት ካለው በጣም ይጠቅመዋል ማለት ነው። አግሪካልቸር ላይ ኬሚካል፣ ባዮሎጂካል ኤንድ ኢንቫይሮንመንታል ሳይንስ እነኚህን ፊልዶች የሚያጠና ሰው የፊዚክስ እውቀት ካለው አድቫንስድ የሆነ እውቀት ይኖረዋል ማለት ነው። ስለዚህ ፊልዶቹ አድቫንስድ የሆነ እውቀት ይኖረዋል ማለት ነው። ፕላስ አስትሮፊዚስት ኮስሞሎጂ ሰብጀክትስ ሰብስታንሻል ኢምፖርታንስ ቱ ኦል ፒፕል ኦፍ ዘ ወርልድ ይላል። ስለነኚህ እንግዲህ መንገር አያስፈልገኝም። አስትሮፊዚክስ ይላል የፊዚክስ እውቀት የሚጠቀም ስለ ከዋክብት የሚያጠና ወይም ደግሞ በምህዋር ላይ የሚያጠና ማለት ነው፣ በኦርቢቶች ላይ የሚያጠና። ኮስሞሎጂ ደግሞ ይሄኛውም ተመሳሳይ ስለ ከዋክብት የሚያጠና ማለት ነው። ለነኚህም በጣም ጠቃሚ ነው ማለት ነው። ፊዚክስ ካን ፕሌይ አን ኢምፖርታንት ሮል ኢን ዴቨሎፒንግ ስትራቴጂስ ቱ ኮምባት ክላይሜት ቼንጅ ደግሞ እንዳይኖር ኮምባት ለማድረግ ወይም ደግሞ ፋይት ለማድረግ ስትራቴጂዎችን ዴቨሎፕ ለማድረግ ይጠቅመናል ማለት ነው። እንደ ዴቨሎፕመንት ኦፍ ክሊን ኢነርጂ የሆነውን ፕሮዲስ ለማድረግ ይጠቅመናል ማለት ነው። ኢን ዴቨሎፕመንት ኦፍ ቴክኖሎጂካል አድቫንስመንት። ለምሳሌ እዚህ 3 ሰንተንስ ለምሳሌ በጣም ብዙ የፊዚክስ ጥቅሞችን እናያለን ማለት ነው። ለምሳሌ ክላይሜት ቼንጅ ስትራቴጂዎችን ለማውጣት ይጠቅመናል ብለናል።
ክሊን የሆነ ኢነርጂ እንዲኖረን ያደርጋል ብለናል። እዚህ ጋር ደግሞ ቴክኖሎጂካል አድቫንስመንት እንዲኖረንም ያደርጋል ማለት ነው። ፊዚክስ ኢምፕሩቭስ our quality of life by providing basic understanding necessary for developing new instrumentation and techniques for medical applications እዚህ ጋር ደግሞ ሜዲካል አፕሊኬሽንስ ለምሳሌ አንድ ላንሳና ኤክስሬይ የሚባለውን ሰምታችሁ የምታውቁ ከሆነ በፊዚክስ የሚጠና ሳምሃው በኬሚስትሪ የሚጠና ማለት ነው ኤክስሬይ። ሶ ኤክስሬይ የሚለውን ደግሞ በሜዲካል አፕሊኬሽን አለው ማለት ነው። እሱን በፊዚክስ እውቀት ተጠቅመው የሰሩት ወይም ደግሞ ዴቨሎፕ ያደረጉት ሜሽን ነው ማለት ነው። ሳች አዝ ኮምፒውተር ቶሞግራፊ፣ ማግኔቲክ ሬዞናንስ ኢሜጂንግ የሚባል ይሄኛውን ቻፕተር ላይ ካለ እናየዋለን፣ ችግር የለውም። ሬዞናንስ የሚባለውን በዌቭ የሚሰራ ማለት ነው። ከዛ ደግሞ ፖስተር ኤሚሽን ቶሞግራፊ፣ አልትራሶኒክ የኛውን አልትራሶኒክ የሚለውን በሳውንድ የሚሰራ ማለት ነው። ኢሜጂንግ ኤንድ ሌዘር ሰርጀሪ ደግሞ ሌዘር ተጠቅመው ሰርጀሪ ይሰራሉ ማለት ነው። ወይም ደግሞ ምንድነው የሚባለው በቢላ ሳይሆን ሌዘር የሚባለውና አለ ሰርጀሪ የሚያሰራ ማለት ነው። እንደዛ ጨረር ነገር ማለት ነው። እንደዛ ነገር ነው ማለት ነው። ፊዚክስ ኤንድ ቴክኖሎጂ ማስት ወርክ ቱጌዘር። ፊዚክስ እና ቴክኖሎጂ ሁለቱም አንድ ላይ ሆነው መስራት አለባቸው። ምን ለማድረግ? ሪዞልቭ the need for new technologies that will decrease ምንድነው ዲክሪዝ የሚያደርጉ? ዳሜጅ ቱ አወር ፕላኔታችን ወይም ደግሞ ኤርዝ ወይም ደግሞ መሬት የማይጎዱ ቴክኖሎጂዎችን ዴቨሎፕ ለማድረግ ፊዚክስ እና ቴክኖሎጂ አብረው መስራት አለባቸው ማለት ነው። ለምሳሌ የቴክኖሎጂ ሰው የሚባለውን ምንድን ነው? በሌላ አባባል የቴክኖሎጂ ሰው የሚባለውን የፊዚክስ እውቀት ሊኖረው ይገባል ማለት ነው። የፊዚክስ እውቀት ለምንድን ነው የፊዚክስ እውቀት ሊኖረው የሚገባ? እዚህ ጋር ምን ብለን ነበር? እዚህ ከላይ የሚታያችሁ ከሆነ ወይም ደግሞ ስክሪፕቴን ቀይ ላደርገውና እዚህ ጋር የሚታያችሁ ከሆነ ስለ እርዝ ያለንን እውቀት በፊዚክስ ላይ ኢንሃንስ ማድረግ እንችላለን ብለናል። ኢንሃንስ ማድረግ እንችላለን፣ ኤክስተንድ ወይም ደግሞ ኢንሃንስ ማድረግ እንችላለን ብለናል። ይህንን ስለ እርዝ እውቀት ካለን ቴክኖሎጂ ዴቨሎፕ ስናደርግ እሱንም የማይጎዳ ቴክኖሎጂ ነው ዴቨሎፕ እናደርገው ማለት ነው። ወደ ውስጥ እየገባን ስንሄድ በጣም ብዙ የፊዚክስ ጥቅሞችን እናገኛለን ማለት ነው። For strategies to ensure that the people of developing countries have the tools to progress, the need for solutions to deadly diseases በጣም እዚህ ጋር ዴድሊ ዲዝ የሚባሉትን ወይም ደግሞ ኪር የሚባሉትን ሊገድሉ የሚችሉትን ህመሞች እነሱን ኪር ለማድረግ ወይም ደግሞ ትሪት ለማድረግ የሚያስፈልጉን የፊዚክስ እውቀት አለ ማለት ነው። ፊዚክስ እውቀት አለ። ለምሳሌ እዚህ ጋር ታዩ ሌዘር ሰርጀሪ ይባላል። ሌዘር ሰርጀሪ የሚባሉትን በቢላዋ ሰርጀሪ ለመስራት ወይም ደግሞ ኪትስ ይባላሉ። ሰርጀሪ ለመስራት የምንጠቀማቸውን ብዙ መሳሪያ በባዮሎጂ ላይ እናየዋለን። ብዙ መሳሪያዎች አሉ። ከት የምናደርግበት አለ፣ የምንቀድበት አለ። እነኚህን ከመጠቀም ይልቅ በጣም ትናንሽ በሆነ ባዲ ፓርትስ ሌዘር ሰርጀሪ እንጠቀማለን ማለት ነው። ወይም ደግሞ ኢነር ከሆኑ ፓርቶች በውስጥ ያሉ አካላትን የማይመቹ ፓርትን ሌዘር ሰርጀሪ እንጠቀማለን ማለት ነው። እነሱን ደግሞ ሰርጀሪ ካልሰራንላቸው ምንድነው የሚሆን? ዴድሊ ዲዚዝ ይባላሉ ወይም ደግሞ ሊገድሉ የሚችሉ በሽታዎች ሊሆን ይችላሉ ማለት ነው። እነኚህን የፊዚክስ እውቀት ተጠቅመን እንሰራለን ማለት ነው። ኢንክሪዝ ዲማንድስ we place on our resources before they depleted. Increase demands we place on our resources before resource አለን። ለምሳሌ ብዙ ዲፕሌት የሚደረግ ሪሶርሶች አሉን። እነሱን ደግሞ ዲፕሌት ማለት ማለቅ ማለት ነው። የሚያልቁ ሪሶርሶች አሉ። ለምሳሌ ነዳጅ ቢኖረን ነዳጅ ደግሞ ለምሳሌ ዲፕሌት ይሆናል፣ ይጨርሳል፣ ያልቃል ማለት ነው። እሱ እንዳያልቅ ደግሞ ፕሮፐር የሆነ ዩዘጅ እንዲኖረን ያደርጋል ማለት ነው። The role of physics in our modern world is more important than
in any other time in history። ኦኬ ወደ አሁኑ ስንመጣ ደግሞ ምንድን ነው በሞደርን ወርልድ ኮንቴምፖራሪ ወርልድ የምንለውን በአሁኑ ጊዜ ፊዚክስ ከሌላ ጊዜ በበለጠ በጣም የሚጠቅምበት ሰዓት ነው ማለት ነው። የሚጠቅምበት ጊዜ ነው ያለ ነው ማለት ነው። ሶሳይቲስ reliance on technology represents the importance of physics in daily life። እኛው ምንድን ነው እኛ ለምሳሌ እኔ በምቀርጽበት ሰዓት ለምሳሌ ሳውንድ የምቀርጽበት ስልክ እጠቀማለሁ፣ ማይክ እጠቀማለሁ፣ ይሄንን ስክሪን የምቀርጽበት ላፕቶፕ እጠቀማለሁ። ሰው በእያንዳንዱ ቀኑ ሪላይ የማደርገው በቴክኖሎጂካል ስታፍ። ለምሳሌ ይህን ቪዲዮ የምታዩት ለራሱ በስልካችሁ ልታዩ ትችላላችሁ፣ በላፕቶፓችሁ ልታዩ ትችላላችሁ። ሰው ይህንን መጠቀማችን ምንድን ነው የሚያሳየው? የፊዚክስን ጥቅም ያሳያል ማለት ነው። የፊዚክስን ጥቅም ያሳያል ማለት ነው። Many aspects of modern society would not have been possible without the important scientific discoveries made in the past። አሁን ላይ የምናያቸው ሞደርን ሶሳይቲ የምንለውን ነገር አናይም ነበር would not have been possible without the important scientific discoveries። አሁን ፓስት ላይ ዲስከቨር ለምሳሌ እዚህ ሆነን ወደ ፈለግንበት ቦታ ስልክ መደወል እንችላለን። እነኚህን ነገሮች ግን ፖሲብል አይሆንም ነበር ፓስት ላይ ያሉትን ነገር ዲስከቨር የተደረጉትን ነገር ባንጠቀም እነሱን ማድረግ አንችልም ነበር ማለት ነው። These discoveries became the foundation on which current technologies were developed። እነኚህ ዲስከቨሪዎች ፋውንዴሽን ናቸው። ከአሁን በኋላ ዴቨሎፕ ለምናደርጋቸው ነገሮች ፓስት ላይ ዴቨሎፕ የተደረጉት። ለምሳሌ ድሮ የመጀመሪያውን ሰው ግራሃም ቤል ቴሌግራፍ ሲሰራ የነበረውን ስልክና አሁን ያለው ስልክ አንድ አይደለም። ቀጣይ የሚመጣውን ስልክ ደግሞ አንድ ላይ ሆን ይችላል ማለት ነው። ሶ የመጀመሪያውን ዴቨሎፕ የተደረገ ፓስት ላይ ዴቨሎፕ የተደረጉትን ነገሮች ቤዝ ናቸው፣ ፋውንዴሽን ናቸው። ለምን ለቀጣይ ለሚመጡት ቴክኖሎጂካል አድቫንስመንትስ በጣም ጠቃሚ ናቸው ማለት ነው። ሶ ዲስከቨሪስ ሳች አዝ ማግኔቲዝም፣ ይህንን ደግሞ ጭራሽ ወደ ታች ወረደ ማለት ነው። ሶ ስለ ማግኔቲዝም፣ ኤሌክትሪክሲቲ፣ ኮንዳክተርስ and other made modern convenience such as television, computers, phones, other business and home technologies possible። በመጀመሪያ ላይ ለምሳሌ ቴሌቪዥን፣ ኮምፒውተርስ፣ ፎንስ የሚሉትና ሌሎች ሞደርን እኛ የምንጠቀማቸው ኢኖቬሽኖች ከምንድን ነው የሚጀምሩት? ከማግኔቲዝም፣ ከኤሌክትሪክሲቲ፣ ከኮንዳክተርስ ከሚሉት። ለምሳሌ ማግኔቲዝም ላይ ስታዩ ማግኔት ተመሳሳይ ፖል ያላቸውን ይጋፋፋሉ፣ ኦፖዚት ከሆነ ደግሞ አትራክሽን አለ የሚለውን ኮንሴፕት የመጀመሪያውን ኮንሴፕት ነው ማለት ነው። እነኚህን ለምሳሌ ሬዲዮ ከፍቶ የሚያውቅ ካለ ከእናንተ ጋር ሬዲዮ ብትከፍቱ ማግኔት ታገኛላችሁ ከውስጡ ማለት ነው። ስለ ኤሌክትሪክሲቲ ማጥናታችን ደግሞ ምንድን ነው? ወይም ደግሞ ስለ ኤሌክትሪክሲቲ ያለውን እውቀት የነ ኮለምስ ሎው የመሳሰሉትን ነገሮች የእነሱን እውቀት ተጠቅመን ኮምፒውተራችሁ ወይም ደግሞ ስልካችሁን ከፍታችሁ ብታዩ ብዙ ገመዶችን ልታዩ ይችላላችሁ ማለት ነው። ብዙ ገመዶችን ልታዩ ይችላላችሁ። እነኚህን እውቀት ነው ወደ ስልክና ወደ ኮምፒውተር ወደ ቴሌቪዥን ያመጣን ማለት ነው። የፊዚክስን ቤዚክ የሚባለውን እውቀት ለቀጣይ ቴክኖሎጂካል ዴቨሎፕመንት ቴክኖሎጂካል አድቫንስመንት በጣም ጠቃሚ ነው ማለት ነው። ሞደርን ሚንስ ኦፍ ትራንስፖርቴሽን፣ አሁን ላይ ያለውን ትራንስፖርቴሽን ለምሳሌ ፕሌን ብንወስድ፣ ኤርክራፍት እዚህ ጋር አለላችሁ። ፕሌን ብንወስድ እነ አሊቨርት ኢኖቬት ሲያደርጉት ከበርዶች ወይም ደግሞ ከወፎች ምስል አይተው ዴቨሎፕ ሲያደርጉት የተጠቀሙትን የኤሌክትሪክ እና የኮንዳክተሮች ከዛ ደግሞ የዌቭ እውቀት ዌቭ ብቻ ሳይሆን ፍሎት ሲያደርግ አፐረንት ዌይት ምናምን የሚሉትን አለ የእነሱን እውቀት ያስፈልጋቸዋል ማለት ነው። ይህንን ቴሌኮሙኒኬሽንስ have drawn people across the world closer together or relying on concepts in physics ማለት ነው።
አሁን ግሎባላይዜሽን ብለን የምናወራው ለራሱ የመጣው በፊዚክስ እውቀት ነው ማለት ነው። በፊዚክስ እውቀት ነው ማለት ነው። The influence of physics in society. The influence of physics in society. ኦኬ ይህንን የፊዚክስን ኢንፍሉዌንስ ወይም ደግሞ የፊዚክስን ተጽዕኖ በሶሳይቲ ላይ ምንድን ነው የሚለው እስኪ እንይ። Simple mechanical devices such as pulleys, levers, as well as complex modern machines like quantum computers and nuclear reactors would be impossible to create without the use of physics. ለምሳሌ ፑሊ የሚባለውን ታውቃላችሁ። በገጠር አካባቢ እንታይ ከሆነ እዚህ ጋር የሆነ ጉድጓድ ቢኖረን እና የተቆፈረ ጉድጓድ ውሃ የሞላ ቢኖረን እና በጣም ጥልቅ ከሆነ የምናወጣው ውሃ እንዲየቀዳን ነው የምናወጣው። በቀላሉ ምንድነው የምናደርገው? ፑሊ እንጠቀምና እዚህ ጋር የሆነ እንጨት እንተክላለን። ከዚህ ደግሞ እንዲህ እናደርገዋለን፣ እዚህ እናስረዋለን በገመድ። ይሄንን ስንስበው መጀመሪያ ይሄንን ስንለቀው ወደ ላይ ስንለቀው ምንድነው የሚሆነው? መቅጃ ጎማው ወደ ታች ይወርዳል ማለት ነው። ይሄንን ወደ ላይ ስንለቀው ምንድነው የሚሆነው? የኛው ወደ ታች ይወርዳል ማለት ነው። ይሄንን ወደ ታች ይወርዳል ማለት ነው። ይሄንን ወደ ታች ስንስበው ደግሞ ይሄንን ውሃውን ቀድቶ ወደ ላይ ይሄዳል ማለት ነው። በዚህ መሰረት እነኚህ ትንሽ የሚባሉትና ሌቨር ደግሞ እንዲህ በፒቬት የሚሰራ ማለት ነው። በፒቬት የሚሰራ እንዲህ ሌቨር የሚባል አለ። እነሱን ብቻ አይደለም ኳንተም ኮምፒውተርስ የሚባሉትን እስከና አድቫንስ ቴክኖሎጂ እነሱን የፊዚክስን እውቀት ሳትጠቀም መስራት አይቻልም እያለ ነው። ኢምፖሲብል እዚህ ጋር ልላችሁ ማለት ነው። ኢምፖሲብል ነው። ፊዚክስ lies at the root of many innovations. ማንኛውም ኢኖቬት የሚደረግ ነገር ማንኛውም የሚሰራ ቴክኖሎጂክ ነገር ከታች ወይም ደግሞ ቤዙ ምንድን ነው? ፊዚክስ ነው ማለት ነው። that have had an enormous impact on the everyday life of the average person. There are numerous ordinary objects that people use regularly that rely on science or physics to function, including semiconductors, lasers, X-rays, GPS devices, radio transmitters, and barcode scanner. እነኚህን እቃዎች ወይም አይታችሁ ልትሆን ይችላላችሁ፣ ወይም ደግሞ ካላያችሁም ሰምታችሁ ልትሆን ይችላላችሁ። ሬዲዮ ትራንስሚተር ለምሳሌ ሬዲዮ ሲተላለፍ በዚህ ፍሪኩዌንሲ ስትሉ ልትሰሙ ይችላላችሁ። ፍሪኩዌንሲ የሚለውን ኮንሴፕት ፊዚክስ ላይ ታገኙታላችሁ ማለት ነው። ዲፍረንስ ኦፍ ፍሪኩዌንሲ ምን ማለት ነው የሚለውን እያንዳንዱ ልታገኙ ይችላላችሁ። ኤክስሬይ የሚለውን ለራሱ ታገኙታላችሁ። ሌዘር የሚለውን አይተነው ነበር እሱ። ሰሚኮንዳክተርስ የሚለውን እሱን ለራሱ ግሬድ 12 ታገኙታላችሁ ማለት ነው። በድሮም ግሬድ 10ም ነበር፣ በአሁን ደግሞ ግሬድ 12ም ልታገኙ ትችላላችሁ። ሰሚኮንዳክተርስ የሚለው ማለት ነው። ሰሚኮንዳክተርስ የሚለውን ታገኙታላችሁ ማለት ነው። transportation vehicles such as automobile, airplane, space shuttle couldn't have been constructed without the help of physics experts. ፊዚክስ ኤክስፐርት ባይኖር ኑሮ እነኛ አሁን የምናያቸው ነገሮች አይኖሩም ነበር። ፊዚክስን ማጥናት ግድ ይላል ማለት ነው። ፊዚክስ is also useful for military purpose ለምሳሌ አሁን ላይ ያስፈልጋችሁ ይችላል። ነገር ግን ብዙ ነገሮች አሉ። ለምሳሌ ሞርታር የሚባል አለ። ሲተኮስ እንዲህ ነው የሚደረገው። እዚህ ጋር ዲግሪው ይለካል በስንት። ለምሳሌ እዚህ ጋር 30 ዲግሪ ከሆነ ፕሮጀክታይል ሞሽን በሚለውን ታዩታላችሁ። ይህንን ወደዚህ ሲወጣ ቡሌቱ ወደዚህ ሲወጣ የት ሊደርስ ይችላል? ይህንን ሬንጅ የሚባለውን ነገር ካልኩሌት ይደረጋል። ይህንን ሬንጅ ጠላት እዚህ ከሆነ ለመምታት የታሰበው ጠላት እዚህ ከሆነ ይህንን ለምሳሌ 50 ሜትር ከሆነ
ይህንን 50 ሜትር ከሆነ በስንት አንግል መለቀቅ አለበት ተብሎ ኳልኩሌት ይደረጋል ማለት ነው። እስከነ ኤር ሬዚስተንሱ ኤር ሬዚስተንስ ከዚህ ወደ ታች ስለሚገፋ እዚህ ሳይደርስ እዚህ ጋር እንዳይውል እሱን ታሳቢ አድርገ ኳልኩሌት ይደረጋል። ይህንን በምንድን ነው ኳልኩሌት የሚደረገው? በፊዚክስ እውቀት ነው የሚሰራው ማለት ነው። ጦርነት ጥሩ ባይሆንም ይጠቀሙበታል። ጦርነት የሚያካሄዱ ሰዎች ይጠቀሙበታል ማለት ነው። therefore ሚሊተሪ ላይ ይጠቀሙታል። many of the scientists responsible for innovating the atomic bomb አቶሚክ ቦምብ ሲሰሩ ለምሳሌ አልበርት አይንስታይን ታውቁታላችሁ። የፊዚክስ ሊቅ ነው። እሱም የተጠቀመው አቶሚክ ቦምብ የሰራው ሂሮሺማ ናጋሳኪ የሚባሉትን ከተሞች የጃፓን ከተሞች ያወደመው የፊዚክስ ምሁር ነው ማለት ነው። እንዲህ ታደርጋላችሁ ብዬ አላስብም፣ ግን ይህንን እውቀት አለ ማለት ነው። ከዛ ሁለተኛ ፓርት በቀጣይ ቪዲዮ እንገናኛለን። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ሼር አድርግላቸው። ቻሌንጅ እንጀምራለን። ጊቭ አዌይም ይኖረናል። በዛ